እና ይሄ ነው መጥቶ ታዲያ የነጭ መጽሐፍ ቅዱስ እንደዚህ ይዞ አንተን ኢየሱስ ጌታ ነው ሊያስብል የሚችለው? እድሜ ልክህን እውነተኛውን ጌታ ስትሰብክ የኖርከውን ጌታማ መንገድ ላይ ያለ አበል ተከፍሎት የሚመጣ ጴንጤማ አያስደነግጥም። እንደውም አንዴ ምን አጋጠመን መሰለህ? ከጓደኞቼ ጋር እኔ ዮቢ ውሃድ ሆነን እዚህ መገናኛ አንድ ልጅ ኢየሱስ ጌታ ነው ምናምን ያሉ ይሰብካሉ። የኢየሱስ ጌትነት እኛ ሁሌ የምናምንበት መመስከሩ አይከፋንም። ከዛ ጠራናትና መጽሐፍ ቅዱስን ማን የሰጠሽ? የትኛውን ጴንጤ ሊመልስ ለማይችለው ጥያቄ ነው። መጽሐፍ ቅዱስን ማን የሰጠሽ ማለት ከሱቅ ገዝቼው ነው የሚልህ እኮ ጴንጤ እኮ ነው ዛሬ እናንተ ፊት ይቆማል ይላል። እሱ ብቻ አይደለም አያቴ ናት የሰጠችኝ። የምሬን ነው ብለህ ጠይቅ። ድንገት ጎረቤት ጴንጤ ካለ መጽሐፍ ቅዱስ ማሰጠ ወይ መጽሐፍ ቅዱስ ማህበር ወይ ገዝቼው ነው ወይ ቸርች ስንሄድ ተሰጥቶን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ እኮ መካነ ኢየሱስን በእድሜ ይቀድማል። እንደዚህ ጠርዛ የሰጠች ቤተክርስቲያን ናት። ቅኖና ወጥታ እና ከዛ ልደትን ራስ አሁን አንተ ስምህ ልደት አይደለ? የጌታ ኢየሱስ ክርስቶስ ልደት በየትኛው የመጽሐፍ ቅዱስ ክፍል ነው ታኅሳስ 29 የምታከብሩት? ይህን አይመልሱም። የእኔ ስም ራሱ እኮ በዚህ ተዋህዶ ነው የሚገልጸው። ልደተ ቃል የሚለው ስም ራሱ ቀዳማዊ ልደቱ ለቃል ከአብ ነው ያለ እናት፣ ዳህራዊ ልደቱ ለወልድ ከድንግል ማርያም ነው ያለ አባት። የቃል ልደት ቅድመ ዓለም አወጣጡ ከአብ ነው። የባህሪ ልጅ ነው። አባቱ የማይቀድመው ልጅ እናቱን የፈጠረ ጌታ ነው ብላ ነው የምታምነው ቤተክርስቲያን። ስለዚህ የቃል ልደት አንድም ሁለት ልደት አለው። በስጋ ከማርያም በመለኮታዊ ባህሪ ከአብ ተወልዷል ብለን እናምናለን። እና ስሙ ራሱ ይሰብካል። በረንብ ሊሄድበት ግን ብዙ ይሰብካል። እና የስላሴን ትምህርት እንኳን በቅጡ የማያውቅ ሕዝብ እኮ በሞላበት እኮ ዛሬ ቤተክርስቲያን ላይ ተነስቶ እኮ አፉን ሲከፍት የምትመለከተው። ስላሴ እንደ አካላቸው በባህሪያቸውም ሶስት ናቸው የሚል፣ ሶስት ፍቃድ አለው የሚል፣ ሶስት ባህሪ ነው። አንዳንዱ ስላሴ አንድ አካል ነው ይላል። እንዴ ላይቭ ላይ ስንት ጉድ እኮ ነው ያለው እኮ። በነቢያት ደረጃ ነቢይ የሚል ስም ይዞ መጥቶ እኮ የስላሴ ምንድነው ስላሴ የሚል እኮ ነፍ እኮ ነው ያለው። ምንድነው ባጭሩ የስላሴ ትምህርት ፕሮቴስታንቱ ጋር ፌድ አድርጓል። ኮምፕሊት ማለት በቃ በሚገርም ሁኔታ ፌድ አድርጓል እውነቱን ለመናገር። እና እመኔን ቀጥሎ ደግሞ ፌድ የሚያደርገው የነገረ ክርስቶስ ትምህርት ነው። ይሄ የሚሆንበት ዋነኛ ምክንያት ደግሞ ምን መሰለህ? ልክ አይደለም የሚያምኑት የነገረ ክርስቶስ ትምህርት ፌድ ማድረጉ የማይቀረው ደግሞ አሁን ላይ ፕሮቴስታንቲዝም ጋር ዋን ማን ሊደርሺፕ ነው የሚታየ። ስትሄድ የፓስተሩ ዲኮ ይገርመኛል እኮ የፓስተሩን በትልቁ ፎቶ ነው የምታየው፣ በትልቁ ተሰቅሎ ወናደ መግቢያው ምናምን ላይ ይታያል። የማን ቸርች ነው የምትሄደው ብትባል የገሌ ብለህ ነው የጌታ ቤተክርስቲያን ብሎ የሚሄዳለን። ስለዚህ ሰው ራሱን ነው የሚያሳየው፣ ሰውየው ራሱን ነው የሚያገኘው፣ ራሱን ነው የሚያሳየው፣ ራሱን ነው ሻይን የሚያደርገው። ስለዚህ እነሱም ሲያወሩ ወይኔ ዛሬ እኮ እንትና እንጂ ክርስቶስን ያን ያህል እንትን የሚነግርህ የለም። ሲጀመር በክርስቶስ ዙሪያ ላይ ራሱ እኮ የማስተማር ብቃት ያላቸው እኮ አይደለም። ከ5 ዓመት በኋላ የሚሻሻል ትምህርት ከማርያም ስጋን አልነሳም ተወስን ከማርያም ስጋን አልነሳም ብሎ የተናገረው ወንድማችን በስላሴ ላይ የተናገረውን ጽርፈት ደግሞ ብትሰማ ያስደነግጣል እንዴ።